ማንነት የለባትም መርየም። ምን አይነት ነውር ነው ያመጣሽብን? ልናቃጥላት ይገባል። የቀሳውስት ሴቶች የዚህ አይነት ወንጀል ከፈጸሙ ቅጣታቸው ይህ ነው። አዎ መቃጠል አለባት። አይሆንም። ከኃጢአት ሊያነጣት የሚችለው እሳት ብቻ ነው። መርየም ተናገሪና ራስሽን ተከላከል። ተናገሪ እንጂ ልክ እንደ ጾመ እንደው ተንቆልፋ አታየትም? ማንም በሷ ቦታ ቢሆን ይህንኑ ነው የሚያደርገው። እባክሽን መርየም ዝም አትበይ። ዝም በል ዘከርያ። አንተ ነህ ይሆን መጀመሪያውኑ በአስመሳይ ባህሪዋ እንድታታልለን ባንፈቅድ ኖሮ ይህ አሳፋሪ ክስተት ባልተፈጠረ ነበር። አምላክ ፊትህን ያጥቁረው። አምላክ የሁላችሁንም ፊት ያጥቁረው። እንዴት ያለ መረጃ ትወነጅሏታላችሁ? በዚህ ምድር ላይ ካሉ እንስቶች ሁሉ በላይ ንጹሕ ነው። አምላክ ያንተን ፊት ያጥቁረው። በእስራኤል ልጆች ቤተ መቅደስ ውስጥ ይህ ነውር እንዲከሰት ያደረግ አንተ አይደለ? ለምን አንድ ነገር አትናገርም? ሰይድ ይላል አንተም የዚህ ኃጢአት ተጋሪ ነህ አይደለም እንዴ? አዎ መቃጠል አለባት። ሄሮድስ በጣም ታሟል። መርየም ይህን ፈተና ከተወጣች ከከተማዋ ርቃችሁ ሰዷት። ምክንያቱም በየቦታው ወታደሮች አሉ። ልናቃጥላት ይገባል። ጾምሽን ፍችና ተናገሪ። በይ እኮ አንድ ነገር በይ። ማን ነው እንድትጾም ያዘዘሽ? ራስሽን መከላከል ስለማትችይ ነው ዝም ያልሽው? ይህ ነውር ከየት የመጣ ነው? ምን ማለትሽ ነው? ወደ ማን ነው የምታመለክችው? እሱን እንጠይቀው ነው የምትፈልጊው? እየቀለድሽ ነው መርየም። ምን አይነት ቀልድ ነው የጀመርሽው? ይህንን ሕፃን እንድናናግረው ትፈልጊያለሽ? መርያም እብዶች መሰልንሽ እንዴ? ኃጢአትሽ አእምሮሽን አዛቦ ምስል። ይህንን እርጥብ ጨቅላ የምናናግረው እንዴት አድርገን ነው? ምን አይነት ጉድ ውስጥ እንደገባን አያችሁ? ከዚህ ከልጇ ጋራ እንድንነጋገር ትፈልጋለች። ምን ትጠብቃላችሁ? በሏ አናግሩት፣ የምትፈልጉትን ጠይቁት። ሰይድ ሂላል፣ ሰይድ ሲድቅያ፣ ሰይድ ይርባም፣ ሰይድ ናታን፣ የተከበራችሁ ካህናት፣ ክቡራን የከተማው ነዋሪዎች፣ ክቡራን የአይሁድ ሕዝቦች ወኔያችሁን አሰባስቡና የጠየቀቻችሁን አድርጉ። በእርግጥ ይህንን ተግባር ለመፈጸም ትልቅ ጀግንነት ይጠይቃል። ግድ የለም ተዉት። ይህንን ተግባር እኔው ራሴ እፈጽመዋለሁ። አዎ እናንተን ወክዬ እኔው አደርገዋለሁ። እናንተን ወክዬ እኔ አናግረዋለሁ። አንተ ልጅ ማን እንደሆንክና ከየት እንደመጣ ሁሉም ያውቅ ዘንድ ራስህን አስተዋውቅ። በዚህ ጊዜ ሕፃኑ ከእናቱ እቅፍ ውስጥ ሆኖ እንዲህ ሲል ተናገረ። እነሆ እኔ የአምላክ አገልጋይ አልመሲህ ነኝ። አምላክ መጽሐፍ ሰጥቶኛል፣ ነቢይም አድርጎኛል። ባለሁበት ቦታ ሁሉ የተባረክሁ አድርጎኛል። በሕይወት እስካለሁ ድረስ በስግደትና በምጽዋት አዞኛል። እናቴን እንድታዘዝም አዞኛል። ወሰን አላፊና ኃጢአተኛ አላደረገኝም።